والله العظيم በሳምንት ውስጥ አነሰ ከተባለ አንድ ቪዲዮ አለ ከሴትዮዋ የሚላክ እንዳለ ልክልሻለሁ። አነሰ ከተባለ አንድ ቀን አለ። ምን የሆነ ነገር አድርጋ ምንድነው የምታደርገው? በእጅ ጠቢ ስትባል በማሽን ታጥባለች። 2-3 በማሽን ትይዛታለች። ከዛ ጭራሽ በእግሯ ስታጥበው አባያውን አገኘቻት። በእግሯ እንዲህ ብርድ ልብስ ኢትዮጵያ የምናጥበው ጋቢ ምናምን የለ እንደዛ ስታጥብ ሴትዮዋ አበደች። የልጆቿን ከንዱራና ካልሲ ማሽኑ ልብስ ማጠቢያው ማሽን ስር ትከተዋለች። ብቻ በየቀኑ ኮልኮል ያለ ሄድኩኝ በንግግር ይችንም ስቆጣ ያችንም ስል ደከመኝ፣ አቃተኝ ወላሂ። መጨረሻ ላይ ድብልቅልቃቸው ወጥቶ እሷም ትጮሃለች እችም ትጮሃለች። አያገባኝም ሄዱ ፖሊስ ጋር አልኩኝ። ስልኬን ዘግቼ የተኛው ሌሊት 1 ሰዓት ላይ ነው ተያይዘው ፖሊስ ጋር የሄዱት። ሌሊት የተደወለ የማዳሟ ወንድምና ማዳሟ አርመላ ናት፣ ባሏ የሞተባት ሴት ናት። የማዳሟ ወንድምና እሷ ተያይዘው ሌሊት ፖሊስ ጣቢያ። ጠዋት ስነሳ የፖሊስ ስልክ አገኘው 06 ደወልኩኝ። ስላ ሌሊት እንዲህ መጥቶ ነበር ብለው ሲሉኝ ኦኬ አልኩና ደወልኩኝ ማዳሟ ጋር ስላት እንዲያርጋ አሁን ቤት ውስጥ ተኝታለች። ከዛ በኋላ እኔ መከርኳት ማዳሟን ስሚ አልኳት። አለቃ አንቺም አትፈልጊያትም፣ እሷም ደግሞ አሁን እሄዳለሁ ብላ ተነስታለች። ካንስሌሽን ስጫት ከንስያት ፓስፖርቷን ስጭኝ። እንዴት ሰው ሳይመጣልኝ በዛ ስትል ምንም ችግር የለም አልኳት። ታዕዲል ወጣ ካደረገች ምን ካለች በኋላ ቀሪውን ጨምረሽበት አመጣልሻለሁኝ ከዳማም ቢሆን አለበለዚያም ደግሞ ሙሉ ብርሽን መልስልሻለሁ። አሁን ግን መጥቼ ወስዳታለሁ። እሺ ነይ ሄድኩኝ። ሂሳቧን ራሱ ራሴ አንድ በአንድ ተሳስቤ እኔ ጋር ያለም ያለቻትን እሷ ባለችኝ ማለት ነው። ወንድምየው እንዲወስዶ እንዲሰጥቶ ብቻ ሂሳቧን ተሳስቤ 2200 ቀረ ማለት ነው። ከ2200 ላይ ነው 200ንም ቆረጠችባትና 2000 ቀረ ማለት ነው። ያንን 2000 ምን አልኳት? ካላስ ማዳም እንትን ስናደርግ ታዕዲል ወዛ ስናደርግ አመጣልሻለሁ ይሻላል አልኳት። ሲጀመር በ3-4 ቀን ውስጥ እኔ እንደሌላው ሰው መስሎኝ እንደሌላው ሰው የምትሄድ መስሎኝ በ3-4 ቀን ውስጥ አመጣልሻለሁ ታዕዲል ወዛውን፣ ብሩን ትሰጭኛለሽ፣ እንሰጣታለን፣ አለቀ። እኔ ወይ ሌላ ሰው አመጣልሻለሁ ወይ ብር መልሳልሻለሁ። ዘጋን ታሪኩን። እኔ ጋር 1 ቀን ዋለች መሰለኝ አደረች። ውላ አድራ በማግስቱ ቢሮ ወሰድኳት ማለት ነው። ቢሮ ሄድን። እሷም ሌላም ልጅ ነበረች አስረክቤ ከረሂማ ጋር ተነጋግረን እሷን መክሬያቸው ወጣሁኝ ወደ ቤት ሄድኩ። በማግስቱ ጠዋት ረሂማ የኔ እህት እያለች ደወለች። ምንድን ነው እላታለሁ። ነይ ተነሽ ትባላለች። እዛ ነገር ላይ ነኝ አልሄድም፣ ዛሬን ማረፍ ፈልጋለሁ። እንግዲህ ለቀራማ የሚጨነቅ ሰው ላጥ ብሎ ነው መነሳት ያለበት። ዩኒፎርምም ሳያስለብሱ ምን ሳይሉ በልብስ አምጥተዋታል። ሄድኩኝ፣ ተቆጣኋት። ቢሮ ድረስ ሄጄ ተቆጣኋት። ለምን እንዲህ ትሆኛለሽ? ለምን አይ ስላስመለሰኝ ነው፣ በዚህ ወጥቶ በዚህ ገብቶ ማታም እራት አልበላንም ለዛ ነው ምናምን አለችኝ። በቃ እሺ ብዬ መካከሪያቸው ለወጣ ስል የማሽን እንትን ስጭን አለች። ሰጠው፣ ተናገራግሬ ወጣው። እንደገና ደግሞ የዛን ሁለት ይሁን ጥርሴን ካላሳጠባችሁ አለች። ሙናን ብር በይድ ከሙናን ብር ስጪኝ በያትና በታክሲ ላኪኝ ጥርሴን ልታጠብ። እንዲህ አይነት ነገር የለም የኔ እህት ቁጭ በይ። እኔም ነገርኳት፣ ሰው ሲወስድሽ ያኔ ፈቃደኛ ከሆኑ ተስማምተሽ ሄደሽ ትታጠቢያለሽ፣ ምንም ችግር የለም። እሺ አለቀ ይሄ። በ3ኛው ቀን ደግሞ ማዳም ስትመጣ አዲስ ማዳም ልትወስዳት ትከብዳለች፣ በጣም ታስጠነቅቃለች። ምን አስጠነቀቀችሽ? የልጆቼን ነገር አደራ ብላ እና አልሄድም። ይሄኔ ጢር አለች። ሲስተር መተሽ ውሰጃ ውጪ ከዚህ ቤት አለች። ሄድኩኝ፣ አመጣኋት እቤት ውላ። በማግስቱ ነው እንደዚህ ደግሞ ያው ወሰድኳት አዚ ጋር። ምክንያቱም አዚ መለኛ ናት፣ ታውቅበታለች እንደዚህ አይነት ልጆችን ማባበል። እንዲህ ትዕግስት አላት። ወሰድኳት እዛ። ከዛ እዛ ተቀመጠች። እሷንም መጀመሪያ ላይ በጣም አስቸገረቻት 2-3 ቀን። ከዛ ድምጻቸው ጠፋ። የሆነ ሰዓት ላይ ደውዬ አዚ ስራ ሄደች? አይ አልሄደችም ገና ነው። እሺ በሁለተኛው ስደውል ኦልሬዲ ተመርጣለች፣ ሰው ሊወስዳት ነው። እሺ ተጅሪባ አለ። እሺ ሰው ሲወስድ 4 ቀን ተጅሪባ ስለሆነ ምን ተፈጠረ ተብሎ አይጠየቅም። ማዳሟ ግን በመሀል ስትደውል እንዴት ሆነ ብላ ደወልኩኝና ለአዚ እንዴት ሆነ ሰው ሴትዮዋ አልፈልግም አለች። አሁንም ግን ሌላ ቦታ ልክ ያለው ስል ጓደኛዋ ቀጥላ ደወለች የእሷ